የሐሳብ ፈረስ። ሁለቱ ቁራዎችና ብቸኛው ውሻ። በአንድ ወቅት አንድ ብቸኛ ውሻ በአንድ አገር ይኖር ነበር። ይህ ብቸኛ ውሻ ከዕለታት አንድ ቀን ከአንድ ሉካንዳ ቤት አንድ ሙዳ ስጋ ሰርቆ አመለጠ። ልጆች፣ ሉካንዳ ቤት ምንድን ነው? ሙዳ ስጋስ? ሉካንዳ ቤት ማለት ስጋ መሸጫ ወይም የስጋ ቤት ማለት ነው። ሙዳ ስጋ ደግሞ አንድ ጠቀም ያለ ተለቅ ያለ ስጋ ማለት ነው። እናም ይህ ውሻ የሰረቀውን ሙዳ ስጋ ይዞ ተረጋግቶ ለመብላት ወደ መናፈሻ ሄደ። በመናፈሻውም የዛፍ ጥላ ስር አረፍ ብሎ ከአንድ መብላት ሊጀምር ሲል ከዛፉ ቅርንጫፍ ላይ የተቀመጠ አንድ ቁራ አየው። ቁራው በመጀመሪያ ውሻው የያዘውን ስጋ ሲመለከት አፉ በመጎምጀት በምራቅ ተሞላ። ምራቁን ዋጠና ከውሻው ላይ ስጋውን ለመንጠቅ ሲበር መጥቶ ውሻው አጠገብ አረፈ። ውሻው ቁራው ላይ በኃይል በመጮህ አስፈራርቶ አባረረው። ቁራው ግን ተስፋ ባለመቁረጥ እንደገና ስጋውን ለመቀማት ሙከራውን ቀጠለ። ውሻውም ደግሞ ደጋግሞ በመጮህ ቁራውን አላስጠጋ አለው። ልጆች፣ በመላው ዓለም እንደሚታወቀው ቁራዎች በተፈጥሯቸው ብልህና ቀልጣፋ ናቸው አይደል? እናም ይህ ቁራ ከውሻው ላይ ስጋውን እንዴት ሊቀማ እንደሚችል ማሰብ ጀመረ። ወዲያውኑ አንድ ሐሳብ መጣለት። በመጣለት ሐሳብ መሰረትም በፍጥነት በሮ በመሄድ ጓደኛውን ይዞ ተመለሰ። ከዚያም አንደኛው ቁራ ከውሻው ጀርባ ሲሆን ሌላኛው ቁራ ደግሞ ከውሻው ፊት ለፊት አረፈ። በዚህ ጊዜ ውሻው ባለ በሌለ ኃይሉና በከፍተኛ ድምፅ ሁለቱ ቁራዎች ላይ ጮኸባቸው። በዚህ ጊዜ ከውሻው ኋላ ያረፈው ቁራ የውሻውን ጭራ በምንቆሩ ነከሰበት። ውሻው በንዴት ወደ ኋላ ሲዞር ከፊት ለፊቱ የነበረው ቁራ ስጋውን ይዞ በረረ። ሁለተኛው ቁራም ጓደኛው ስጋውን ይዞ መብረሩን ሲመለከት ጓደኛውን ተከትሎ ሄደ። ከዚያም ሁለቱ ቁራዎች የቀሙትን ሙዳ ስጋ በደስታ ተካፍለው መብላት ጀመሩ። ብቸኛው ውሻ ግን ሰርቆ ያመጣውን ስጋ መብላት ባለመቻሉ በጣም አዘነ፣ ተከፋም። ወደ ዛፉ ቅርንጫፍ አንጋጦ እየተመለከተ በኃይል ጮኸ። 10 ቢጮህም ራሱን ከማድከም በቀር ምንም ነገር እንደማያገኝና ጩኸቱም በከንቱ እንደሆነ ስለገባው አካባቢውን ጥሎ ሄደ። ለዚህም ነው ልጆች ለአንድ ብርቱ 2 መድኃኒቱ የሚባለው። ለአንድ ብርቱ 2 መድኃኒቱ ምን ማለት ነው? እስቲ ከወላጆቻችሁ ወይም ከአሳዳጊዎቻችሁ ጋር ተመካከሩበትና ምን ማለት እንደሆነ ኮመንት ውስጥ ጻፉልን። በሚቀጥለው ክፍለ ጊዜ እስከምንገናኝ ደህና ሁኑ ልጆች።